ሰላም እንዴት ናችሁ? ባለፈው ቪዲዮአችን ስለ HTML ሄዲንግስ፣ ፓራግራፍ እና ቴክስት ፎርማቲንግ አይተን ነበር። በዛሬው ቪዲዮ ደግሞ ስለ HTML ሊስት እናያለን። ሊስት ማለት በHTML አንድን ረዘም ያለ ሐሳብ ያለውን ጽሑፍ አጠር አድርገን ለንባብ ደስ በሚል መልኩ የምናቀርብበት ማለት ነው። የዛሬውን ሊስታችንን ለማየት ስለ ሊስት ለመማማር ዛሬ አዲስ ሌላ HTML ፋይል ክሬት እናደርጋለን። HTML ፋይል ክሬት ለማድረግ VS ኮድ የምትጠቀሙ ከሆነ እዚህ ጋር ተነኩና እዚህ ጋር ኒው ፋይል ዘን ስሙን lists.html ብየዋለሁ። ከዛ ወደዛው መለስና የኛው ፋይል ራን እንዲያደርግልኝ እዚህ ጋር go live የምትለውን እነዚህ ነካለው ማለት ነው። ዘናውን ምንም ነገር አይታይም፣ እንደምታዩት ባዶ ነው። ገና ምንም ነገር አልሰራንም። ከዛ በራሱ ጊዜ HTML ሄድ ቦዲ የሚለውን መሰረታዊ ቤዚክ የሆነውን HTML ስትራክቸር እንዲያመጣልን VS ኮድ ላይ እቺን ኤክስክላሜሽን ማርክ እንጽፍና ኢንተር እንለዋለን። ከዛ ይሄንን ራሱ ይጽፍልናል። እኛ ዋናውን ዲስፕሌይ የሚሆነውን ኮንተንታችንን እንጀምራለን ማለት ነው። እስኪያችን ታይትላችንን መቀየር ከፈለግን ይሄን ዶክመንት የሚለውን HTML lists ብለን መቀየር እንችላለን። ዘን እዚህ ጋር እንደምታዩት ተቀየረ ታይትሉ። ከዛ ዋናውን ስለ ሊስት የምናወራውን እዚህ ጋር እንጽፋለን ማለት ነው። ስለዚህ በHTML ሶስት አይነት ሊስቶች አሉ። አንደኛው አንኦርደርድ ሊስት ነው። አንኦርደርድ ሊስት ማለት ኦርደራቸው እንዴት ማድረግን ብናስቀምጠው ችግር የማያመጣ የግድ በሲኩዌንስ በኦርደር 1 2 3 ብለን ማስቀመጥ የሌለብን ነገር ሲሆን አንኦርደርድ ሊስት እንጠቀማለን። የግድ በኦርደር ሲኩዌንሳቸውን ጠብቀው ወይም በራንክ ደረጃቸውን ጠብቀው መቀመጥ ካለባቸው ደግሞ ኦርደርድ ሊስት የሚባለውን እንጠቀማለን። ነገሮችን ዲፋይን ማድረግ ስንፈልግ እዚህ ጋር ተርሙን እንጽፋለን። ከዛ ደግሞ ዲስክሪፕሽኑን ልክ እንደ ዲክሽነሪ ማለት ነው፣ ቃሉ አለ፣ የቃሉ ትርጉም አለ። እንደዚህ አይነት ነገሮችን ስንፈልግ ደግሞ ዲስክሪፕሽን ሊስት የሚባለውን እንጠቀማለን። ከመጀመሪያው ስንጀምር አንኦርደርድ ሊስት ለማለት UL ታግ እንጠቀማለን። ስለዚህ በአጠቃላይ በዚህ ውስጥ አንኦርደርድ ሊስት ልዘረዝር መሆኑን እየተናገርኩ ነው። የምዘረዝራቸውን ነገሮች ደግሞ LI በሚለው ታግ ውስጥ ጽፋቸዋለሁ። ለምሳሌ አፕል ልል እችላለሁ እዚህ ጋር። ዘን አናዘር ሊስት ኦሬንጅ ዘን ጀስት አዝ ኤ ሊስት ኦፍ ፍሩትስ ማንጎ ልል እችላለሁ። ስለዚህ እዚህ ጋር እንደምታዩት እዚህ ጋር ልክ ዶት እያደረገ ሊስቶችን አመጣልኝ። ኦርደራቸው ምንም ችግር የለውም ማለት ነው። እንዴትም አድርጌ ባመጣው አፕልን መጀመሪያ ያደረኩት መጨረሻ ያደረኩት ችግር የለውም ማለት ነው። በዚህኛው የሊስት አይነት ኦርደርድ ሊስት ወይም OL ውስጥ የምንጽፈው ከሆነ ግን በኦርደር ነው የምናስቀምጠው። ኦርደሩ የግድ መጠበቅ ያለበት ነገር ሲኖር፣ ለምሳሌ ሊስት ተመሳሳይ ነው የምጠቀመው እንደ አንኦርደርድ ሊስት ተመሳሳይ ነገር ነው የምጠቀመው። ሊስት ፈርስት ስቴፕ ለምሳሌ የሆነ ነገር አሰራር መጀመሪያ እንዴት ታደርጋለህ፣ ቀጥሎ እንዴት ታደርጋለህ ማለት ብንፈልግ የግድ በሲኩዌንስ ማስቀመጥ አለብን። ዘን ሰከንድ ስቴፕ ዘን ሰርድ ስቴፕ እያልን የምንሄድ ከሆነ ለዚህ ኦርደርድ ሊስት የሚባለውን እንፈልጋለን ማለት ነው። ሌላኛው ሶስተኛው ደግሞ ዲስክሪፕሽን ሊስት የምንለው የሆነ ነገር ዲስክራይብ ማድረግ ፈለግን። እሱን ዲስክራይብ ማድረግ የምንፈልገውን ነገር ዲስክሪፕሽን ተርም በሚለው ዲቲ ታግ ውስጥ እናስቀምጠዋለን። ለምሳሌ HTML የሚለውን ዲስክራይብ ማድረግ ፈለኩኝ። እዚህ ጋር እንደምታዩት HTML የሚለውን ዲስክራይብ ማድረግ ፈለኩኝ። ዘን የዚህንን ደግሞ HTML ምን ማለት ነው የሚለውን ዴፊኒሽኑን መጻፍ ፈለኩኝ። ስለዚህ ዲዲ የሚል ታግ ተጠቀምና የዚህን ዴፊኒሽን እዚህ ውስጥ አስቀምጣለሁ ማለት ነው። ለምሳሌ ሃይፐርቴክስት ማርክአፕ ላንጉዌጅ ብዬ ዲፋይን ያደረኩት ማለት ነው። ስለዚህ ይሄ የሚያሳየን ምንድነው? ዲስክሪፕሽን ሊስት አለኝ፣ በዛ ውስጥ ዲስክሪፕሽን ተርም አለኝ። ከዛ ይህንን ተርም እዚህ ጋር ዲቴይሉን እጽፋለሁ ማለት ነው። ዲስክሪፕሽን ዲቴይል እለዋለሁ። ይሄን ወደ ላይኛው ስንመጣ ለምሳሌ ኦርደርድ ሊስት 1 2 3 ብሎ አስቀምጦልናል እዚህ ጋር። እኛ ግን 1 2 3 የሚለውን ልንፈልግ እንችላለን፣ ABCD የሚለውን ልንፈልግ እንችላለን። ያኔ ምን እናደርጋለን? እዚህ ጋር ታይፕ እንልና እዚህ ኮለስቱ A
ለምሳሌ ካፒታል ሌተር ከፈለኩኝ በካፒታል ሌተር ኤ ቢ ሲ እንዲል፣ ከፈለኩኝ በካፒታል ሌተር ኤ ቢ ሲ እንዲል ከፈለኩ ታይፕ ኢዝ ኢኳልስ ቱ ኤ እለዋለሁ። እነዚህ በስሞል ሌተር እንዲሆኑ ከፈለኩኝ በስሞል ሌተር ኤ ቢ ሲ ዲ ምናምን ያለ እንዲሄድ ከፈለኩኝ እዚች ጋር ኤ ጽፋለሁ ማለት ነው። በስሞል ሌተር ኤ ቢ ሲ ዲ ይጽፎልኛል ማለት ነው። ሌላው ደግሞ ለምሳሌ ሮማን ናምበር አይ እንደዚህ እየጻፈልኝ እንዲሄድ ከፈለኩኝ ደግሞ ካፒታል ሌተር አይ ጽፋለሁ። በስሞል ከፈለኩኝ ስሞል ሌተር አይ ጽፋለሁ። እንደዚህ ይጽፍልኛል ማለት ነው። በተጨማሪም በዲፎልት የኦርደርድ ሊስት ዲፎልት እኛ ታይፕ ኢዝ ኢኳልስ ቱ ብለን ባንጽፍ ታይፕ ኢዝ ኢኳልስ ቱ 1 ነው። 1 2 3 ብሎ የሚሄደው ማለት ነው። ስለዚህ ይሄን ባንጽፈውም እኛ ባይ ዲፎልት 1 2 3 ብሎ ይጽፍልናል። ነገር ግን እኛ 3 2 1 ብሎ ሪቨርስ ኦርደር እንዲጽፍልን ብንፈልግ ምን እናደርገዋለን? እዚህ ጋር ሪቨርስድ ብለን እንጽፋለን። ከዛ ከትልቁ ይጀምርልናል ማለት ነው። በተጨማሪም ይሄኛው ለምሳሌ 1 2 3 እንዳይል ብንፈልግ ጀስት ከ10 እንዲጀምር ብንፈልግ ለምሳሌ እዚህ ጋር ስታርት ኢኳልስ ቱ 10 ካልኩት ከ10 ይጀምራል። 10 11 12 ይሄን የኛው ኤቢሲዲ ቢሆን የኛውን ኤ ባደርገው ለምሳሌ የጄ ማለት ከ10ኛው ፊደል ማለት ነው። ከ10ኛው ኤ 1 ቢ 2 እያለ ጄ 10ኛው ጀምሮ ጄኬል ብሎ ይጽፍልናል ማለት ነው። ከዚህ ተመሳሳይ ወደ ላይ እንመጣና አንኦርደርድ ሊስት ላይም አክቹአሊ ቀርቷል። ከኤችቲኤምኤል 4.01 ቨርዥን ወደዚህ ይህንን መጠቀም ቀርቷል፣ ግን ይሰራል። አሁን ይሰራል ማለት ግን መጠቀም ጥሩ ነው ማለት አይደለም። ወደፊት የሚመጡ አዳዲስ ብራውዘሮች ይህንን ሳፖርት ላይ ያደርጉት ስለሚችሉ እንጂ ታይፕ ኢዝ ኢኳልስ ቱ እና ለምሳሌ ሰርክል እንደዚህ ስንለው እስከ እንደምታዩት ወደ ሰርክልነት ይቀየራሉ። ይህንን ስኩዌር ካልኩት ደግሞ እነዚህ ወደ ስኩዌርነት ይቀየራሉ። ስኩዌር ይሆናሉ ማለት ነው። በተመሳሳይ ወደ ዲፎልቱ መቀየር ከፈለግን ዲፎልቱ ዲስክ ነው። ይሄኛው ሰርክል ይሆንልናል። ባንጽፍም እዚህ ጋር ሙሉ በሙሉ ሰርክል ይሆናል። ግን በአጠቃላይ ኦርደርድ ሊስት ላይም ሆነ አንኦርደርድ ሊስት ላይ እነዚህን ሊስት ስታይል ታይፖችን መጻፍ ሪኮመንድ ያደረገን ይልቁንም በሲኤስኤስ ወይም ካስኬዲንግ ስታይል ሺት በሚለው ብንጠቀም ነው ሪኮመንድ የሚደረገው ማለት ነው። በካስኬዲንግ ስታይል ሺት ግን ወደፊት እንመጣበታለን። አሁን ስለ ኤችቲኤምኤል ብቻ እያወራን ስለሆነ ነው። ሌላ ለምን ይጠቅማሉ እነዚህ ሊስት የምንላቸው? የተለያዩ ዌብሳይቶች ወይም ዌብ አፕሊኬሽኖች ሜኑዋቸውን ለመጻፍ ለምሳሌ አሁን እዚህ ጋር የንግድ ባንክን ዌብሳይት ብታዩ፣ ኮመርሻል ባንክ ኦፍ ኢትዮጵያን ዌብሳይት ብናይ እዚህ ሜኑዎች አሉ የተዘረዘሩ። እነዚህ የተሰሩት በአንኦርደርድ ሊስት ነው። እንዴት ነው የምናውቀው? እዚህ ጋር ራይት ክሊክ አድርገን ኢንስፔክት እንለውና እንደምታዩት እዚህ ጋር አንኦርደርድ ሊስት ይለናል። ከዛ ሊስት አንኦርደርድ ሊስት። ስለዚህ የተሰሩት ነስትድ በሆነ በአንዱ ሊስት በሌላኛው ሊስት ውስጥ እያስገቡ የሰሩት ነው ማለት ነው። ለዛሬው እዚህ ጋር ያበቃናል። ሀሳብ አስተያየት ካላችሁ ኮሜንት ላይ ያስቀምጡልኝ። በተጨማሪም ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ።